ጉድ ነው አሉ። ጉድ 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 ሳይሰማ መስከረም አይጠባም ይላል ያገሬ ሰው ማለት ነው። እንግዲህ ጉድ እየሰማን ነው እያየን ነው ምናምን ነገር እንግዲህ ለምለምሻ በጣም በቃ ነብር ሆናለች። ነብር አልተቻለችም። በጣም በቃ ኃይለኛ ሆናለች። ስሜቷን መቆጣጠር ራሱ ነው ያቃታት ማለት ነው። ይህ ደግሞ በማን ነው የምናየው ይሆናል ማለት ነው። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። ከኛ ጋር ሁሉ ሰላም ነው። ያላችሁበት ሰላማችሁ ብዝት ትርፍ ይበል ይላል። በአዲስ ነገር መተናል ማለት ነው። እሱ ምንድን ነው እንግዲህ ሶርስ ስንል ያየናቸው አንድ ቪዲዮዎች አሉ። እሱ ወደ እናንተ እናቀርባለን ማለት ነው። እሱ ምንድን ነው ወይዘሮ ለምለም ጀግኒት ማለት ነው። ጀግኒት ማለት እንችላለን። እሷን በጣም ጥሩ ነገር ሰርታለች ማለት ነው። እንግዲህ አሳፋሪ የሆነ ፍጥረት ወንድሟ በበዓል ምድር ይዞ ሄደውን ሰው ሁላችሁም አይታችኋል ብዬ አስባለሁ። እሷ ጀግኒት ግን አይሆንም ብላ ቤተሰቦችን ማሳፈር የለብህም፣ አይሆንም፣ ይህ ነገር መሆን የለበትም፣ ይህንን አታደርግም ብላ አሸማቃ መልሰዋለች ማለት ነው። ምክንያቱም ያችን የመሰለች ልጅ ትተክ እንዴት ነው ይህንን ማድረግ የምትችለው ብላ በጣም በቃ በተቆጣችበት ሰዓት ልጅቷም ደግሞ ያው እግዚአብሔር ይስጣት ተመልሳለች ማለት ነው። ምክንያቱም እሱ የሰራው ስራ እየሄድኩ ነው ማወራችሁ። በነገራችሁ ላይ ያው የወሬ ሱስ ይዞኝ ነው እና በጣም አሳፋሪ ድርጊት ነው ያደረገው ማለት ነው። በጣም ነውር ስራ ነው የሰራው፣ የማይደረግ ነው። ምክንያቱም ያችን የመሰለች ልጅ እዛ ቁጭ አድርግቶ እንደዚህ አይነት መልከስከስ፣ እንደዚህ አይነት ልክስክሳዊነት ነገር በጣም በቃ የሆነ የሚያስጠላ ነገር ነው ብዬ ነው የማስበው። ደስ አይልም። ምክንያቱም አንድ ሰው ትዳር ብሎ ከመሰረተ ህይወት ብሎ ከመሰረተ ምን የሚለው መልከስከስ ነው። ምክንያቱም ይህን ትዳር ነው፣ ጨዋታ አይደለም። በጣም እህቶቹ በጣም በቃ ተናደውበታል፣ አልቅሰውበታል። እንደዚህ መሆን የለበትም፣ በቃ እንደዚህ ማድረግ የለብህም ብለው መክረውታል። ግን ልጁ አልሰማም። የሆነ የሚሰማ ፍጥረት አይደለም። ግን ለምለም በጣም ነው የምትደነቂው፣ በጣም የምትወደጂው። ምክንያቱም ያለሽ ክብር ለሴት ልጅ ያለሽ ክብር በጣም በቃ ከፍተኛ ነው። እግዚአብሔር ያክብርሽ፣ ክበሪ። እንደዚህ ማድረግሽ ራሱ ትልቅ ነገር ነው። ምክንያቱም እቺ ልጅ በቃ የሆነ እኔ እንጃ የራሷ ህይወት ይኖራት ይችላል። በቃ የራሷ የሆነ ህይወት ሊኖራትም ይችላል። እሱ የራሱ ህይወት አለው፣ እሷም ደግሞ የራሷ ህይወት ሊኖራት ይችላል። ግን አንቺ ገስጠሽ እናቴ የወደደቻት ናት መሆን ያለባት ብለሽ በማለትሽ በጣም እኔ ኮርቼብሻለሁ ማለት ነው። ምክንያቱም እናትሽ የወደደቻት በቃ ስለወደድሻት እኔም ኮርቼብሻለሁኝ። የመልካምነትሽ ቀጥይበት፣ ጥሩ ነው እላለሁ። በተረፈ አንቺም ደግሞ መልካም ያጋጥምሽ፣ መልካሙን ሁሉ እንመኝልሻለን። ይህንን ግን እንደዚህ ያችን እንዳስለቀሰ ይኖራል ብዬ አላስብም ማለት ነው። ምክንያቱም ህይወት ሁሌም ይቀጥላል። ያችም ደግሞ እንደዚህ እንትን እንዳለቻት አብረን ማለት ነው።
እንግዲህ በእርግጥ እንግዲህ በጣም መመከር የሚገባው ነገር ነው። መመከር የሚገባው ሰው ነው። እንግዲህ በመከር ሊገሰጽ ይችላል። እኔ ደግሞ እናት ወደደች እናት የወደደቻት ናት የምትሆነው ማለት ነው። እናትሽ የመረቀቻት ናት መሆን የምትችለው። እንግዲህ መከራሽ ተገሰጠሽ ይህንን ልጅ ወደ ራሱ ትመልሻለሽ ብዬ አስባለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ባይ ባይ። ወላሂሽ ሰላቡና ሰምኖ ማን የዘገነው እዚህ ጋር ችግር አለው።